ሰላም ቤተሰቦች እንኳን በሰላም መጡ። ዛሬ የምናየው ፊልም አይሮቦት የተሰኘውን ቀውጢ ሳይንሳዊ ልቦለድ ዘውግ ያለውን ፊልም ነው። እርሱም ለቤታችን አዲስ ከሆኑ ሰብስክራይብ ማድረጉን አይርሱ። ወደ ፊልሙ ሲጀምር ወደ ፊተኛው ዘመን 2035 ይወስድናል። በዛን ዘመን ሮቦቶችን በየጎዳናው ከሰዎች ጋር መመልከት የተለመደ ተግባር ነው። ሶስቱ አይደፈር የሮቦቲክስ ህጎች ደግሞ እነዚህን የዘመኑ አጋዥ ሮቦቶች ያስተዳድራሉ። ታዲያ ከነዚህ ግጋት ውስጥ የመጀመሪያው ህግ ሮቦቶች ሰዎችን መጉዳት የለባቸውም የሚል ሲሆን፣ ሁለተኛው ህግ ላይ ሮቦቶች ከሰው ልጅ የሚሰጣቸውን ትዕዛዝ መቀበል እንዳለባቸውና ሶስተኛው ህግ ከላይ ያሉትን ህግጋት በማይጻረር መልኩ ራሳቸውን ከሚመጣባቸው ጥቃት መከላከል እንደሚችሉ ይገልጻል። ዲቴክቲቭ ስፑነር የፖሊስ ኦፊሰር ሲሆን ሮቦቶችን ፈጽሞ ያምናቸው። ስፑነርም በስራ ቦታ ያለ የሞት ምርመራ ወንጀል ጥሪ ደርሰውና ወደ ዩኤስአር ዋና የሮቦቲክስ ካምፓኒ ያቀናል። በቦታውም ለምርመራ ሲደርስ ታዋቂው የሮቦቲክስ ኢንጂነር አልፍሬድ ላኒንግ ከህንፃው ከሚገኝ ክፍል ተፈትፍጦ መሞቱን ይረዳል። ሰውየውም ከመሞቱ በፊት ለስፑነር የመጨረሻ መልእክታቸውን በሆሎግራም አስቀምጦለት ነበር። ነገር ግን በምን ምክንያት ይሰው ራሱን ሊያጠፋ እንደቻለ ለመርማሪው ፖሊስ ስፑነር ጥያቄ ሆኖበታል። ስለ ጉዳዩም ለማውራት ከድርጅቱ ሲኦ ላውረንት ሮበርትሰን ጋር ይገናኛሉ። ሮበርትሰንም ከኢንጂነሩ ጋር ረቀቅ ያሉ የሮቦቲክስ ዲዛይኖችን እየሰሩ እንደነበርና ያለ ሰውየው እነዚህን ሁሉ ስራዎች ማሳካት ከባድ እንደሚሆኑበት የኢንጂነሩን ወሳኝ ሚና ለስፑነር እያስረዳው ነው። ሱዛን ካልቪን የሮቦት ሳይኮሎጂስት ስትሆን ስፑነርንም ለምርመራው እንድትረዳው የተመደበችለት እሷው ናት። እናም ካልቪን ወደ ሮቦቲክስ ላብራቶሪ ይዛው በመሄድ ስፑነርን እያስጎበኘችው ትገኛለች። ስፑነርም ሴትዮዋን በቆሪጥ እያየ ኢንጂነሩ ራሱን ለማጥፋት የሚያበቃ የተለየ ምልክት አይታበት ከሆነ ይጠይቃታል። ካልቪን ግን ፈጽሞ ወጣ ያለ ባህሪም ሆነ የመረበሽ ስሜት አይታበት እንደማታቅ ትነግሯለች። ስፑነርም በመቀጠል የሴኩሪቲ ካሜራዎች ጉዳዮቹን ከቀረጹ በማለት ይጠይቃታል። እሷም ነጠብጣቦቹን የተራቀቁ የስለላ ካሜራዎች ጠቁመው ቨርቹዋል ኢንተራክቲቭ ኬኔቲክ ኢንተለጀንስ ወይም ቪኪ የተባለውን ከምናባዊው ዓለም በመስተጋብር ያገናኛል የተባለለትን የረቀቀ ቴክኖሎጂ ታሳየዋለች። ይህ ስርዓትም የአብዛኛውን የማህበረሰብ ጸጥታ ለመቆጣጠር በኢንጂነሩ የተሰራ የመጀመሪያ ፈጠራው እንደሆነ ታስረዳዋለች። ስፑነርም ኢንጂነሩ ወደቁ በተባለበት ሰዓት የተቀረጸውን የካሜራ ቅጂ እንድታሳየው ይጠይቃትና ልታሳየው ስትሞክር ግን በሰዓቱ የነበረው የቪዲዮ ቅጂ ጠፍቶ ያገኙታል። ነገሩ ጥርጣሬ የጫረበት ዲቴክቲቭ ስፑነር ወደ ሟቹ ኢንጂነር ላኒን ላብራቶሪ ክፍል በመግባት ሌላ ፍንጭ ካገኘው በማለት ማፈላለግ ይጀምራል። የኢንጂነር ላኒንግ ላብራቶሪ ክፍሎችም በተለያዩ የሙከራ ሞዴሎች ተጨናንቋል። ስፑነርም የቤቱን መስታወት ተመልክቶ በወንበር ለመስበር ይሞክራል። ነገር ግን መስታወቱ ከመሰንጠቅ ውጪ የሚሰበር ጉድ አልነበረም። እናም ስፑነር መልሶ እንዲህ ያለን ጠንካራ መስታወት እንዴት አንድ እድሜው የገፋ አዛውንት ሊሰብር ይችላል በማለት ካልቪንን ይጠይቃታል። ካልቪን ግን መልስ መስጠት አልቻለችም። ስፑነርም በቢሮ ሲንቀሳቀስ ሃንዝ ኤንድ ግሬተል የተባለውን የመጽሐፍ ቅጂ እንዲሁም የአዳዲሶቹን NS5 ፕሮቶታይፕ ሮቦት ሞዴሎችን ያገኛል። በመሃል ግን አንድ በላብራቶሪ ውስጥ የተሸሸገ ሮቦት በፍጥነት ከሁለቱም ለማምለጥ ይሞክራል። የመጀመሪያውንና ሁለተኛውን ህግ በመጣስ የስፑነርን ሽጉጥ አስጥሎት በአስደናቂ ፍጥነት ከቦታው ይሰወራል። ስፑነርና ካልቪንም በድርጊቱ ተደናግጠው ሮቦቱን በመከተል የፈጠነ ወደ ሮቦቶች ማምረቻ ክፍል ይሄዳሉ። በዚህ ግዙፍ አዳራሽ በሺዎች የሚቆጠሩ ስራ ያልጀመሩ ሮቦቶችም ተደርድረዋል። ስፑነርም ወደ ሮቦቶቹ በመሄድ የትኛው ሮቦት ሁለተኛውን ህግ እንደሚጥስና ራሱን እንደሚከላከል እንያ በማለት በቁጣ ፊታቸው ላይ መሳሪያ እየደቀነ ይጮህባቸዋል። ነገር ግን በሰልፍ ከተደረደሩት ሮቦቶች መሃል ቅድም ያመለጠው ሮቦት ዲአክቲቬትድ አልነበረምና ከተደረደሩት ሮቦቶች መሃል በጨረፍታ ሲንቀሳቀስ ስፑነር ሮቦቱን ይመለከቷል። ስፑነርም የፈጠነ ሮቦቱን ያሳድደዋል። ታዲያ ሮቦቱ ለማምለጥ በማሰብ የላብራቶሪውን ግድግዳ ጥሶ ሊወጣ ሲል በቺካጎ ስዋት ቡድን ተይዞ ወደ ምርመራ ክፍል ይወሰዳል። በምርመራ ክፍል ውስጥም ሮቦቱ ለሚጠየቀው ጥያቄ መልስ ለመስጠት ፈቃደኛ አልነበረም። ሆኖም ግን ሮቦቱን ሰኒ ብለው እንዲጠሩት ለመርማሪዎቹ ይነግራቸዋል። ታዲያ በጥያቄዎች መሃል ዲቴክቲቭ ስፑነር ሮቦቱን በጥያቄ ሲያበሳጨው ሮቦቱን በምላሹ ከፍተኛ ቁጣን ለስፑነር ያሳያል። የሮቦቱ የስሜት መፈጠርና የማለም ችሎታው ዲቴክቲቭ ስፑነርን አስገርሞታል። እናም ስፑነር የሮቦቱን ትክክለኛ ተፈጥሮ እንዲጠራጠርም ያደርገዋል። በቀጣዩ ትዕይንት ላይ አለቃው ጆን ቨርጂል ከስፑነር ጋር እያወሩ ነው። ቨርጂል ስፑነር የያዘውን የምርመራ ኬዝ እንዲተውም ይነግረዋል። ምክንያቱም የድርጅቱ ሲኦ ሮበርትሰን ሮቦቱ ስራ እንዲያቆምና ወደ ዋናው ቢሮ እንዲመለስ እንደሚፈልግ ይነግረዋል። ነገር ግን ስፑነር የዚህ ሮቦት ከጥቅም ውጪ መሆን ብቻ በቂ መልስ ሊሆንለት አልቻለምና በዚህ ሮቦትና በዩኤስአር ዙሪያ የበለጠ መረጃን ለማግኘት ወደ ሟቹ ኢንጂነር ላኒንግ ቤት ይሄዳል።
በምሽትም ከቤቱ ሲደርስ ቤቱን ለማፍረስ የተዘጋጀ ሮቦት አግኝቶ በቀጣዩ ቀን 8 ሰዓት ቤቱ እንደሚፈርስ ለስፑነር ያሳውቀዋል። ስፑነርም እስከ ነገ ጠዋት መረጃን ካገኘው በማለት በቤቱ ውስጥ ያሉትን ዶክመንቶችና ቅጂዎች መበርበር ይጀምራል። በዚህ ጊዜም ስፑነር አንድ ቪዲዮን ያገኛል። ይህ ቪዲዮም የዶክተር ላኒን ቅጂ ሲሆን ቪዲዮውን በሮቦቶች ውስጥ መናፍስት ሊኖሩ እንደሚችሉ የሚያትት ነበር። እናም ሮቦቶች ራሳቸውን እያዳበሩ ሲመጡ ሚስጥር መያዝና ህልም ማለም የሚጀምሩበት ጊዜ ቅርብ እንደሆነ ኢንጂነሩ በቪዲዮ ሲያብራሩ ይታያል። ስፑነርም ቀደም ሲል በዩኤስአር ህንፃ ውስጥ ካለው ጋር የሚመሳሰል ሴንሰር ስትሪፕ በቤቱ ግድግዳ ላይ ይመለከታል። እናም ዩኤስአሮች እየተመለከቱት እንደሆነ ወዲያውኑ ያስባል። ታዲያም የስፑነር ጥርጣሬ ልክ ይሆንና ወዲያውም ሮቦቱ የሰዓት አቆጣጠሩን በቅጽበት በመቀየር ስፑነርን በሚጎዳ መልኩ መረጃን ለማጥፋት የኢንጂነሩን ቤት ማውደም ይጀምራል። ስፑነርም ከሮቦቱ አምልጦ ወደ ካልቪን መኖሪያ ቤት ይሄዳል። በዛም የተፈጠረውን ለካልቪን ይነግራታል። ሮቦቱም ከሌሎች ሮቦቶች የተለየ ሊሆን እንደሚችል ሐሳቡን ለካልቪን ያጋራታል። ካልቪን በሐሳቡ ብትስማማም እነዚህ ሮቦቶች ከሰው ልጅ የተሻሉና የዘመኑ እንጂ ያነሱ እንደማይሆኑ ነግራው የስፑነር አጉር ጥላቻ ግን አይኑን እንዳወረው በማሰብ ዲቴክቲቭ ስፑነር ወደ ቤት ይመለሳል። ቨርጂን የተባለው የስፑነር አለቃ ስፑነር እረፍት እንዲወስድና ለትንሽ ጊዜ ከስራ እንዲያርፍም ይጠይቀዋል። ምክንያቱም ይህ ኬዝ ስፑነር ላይ ብዙ ጣጣ እንደሚያመጣበት ስለሚያውቅ ስፑነርም መኪናውን የቪኪ አውቶ ድራይቪንግ ሲስተም ላይ አድርጎ መኪናውን በራሱ እያሽከረከረ ነው። ቪኪ የተባለው ሶፍትዌር ግን የስፑነርን መረጃ እየሰለለ ነበርና ለሮበርትሰን ሰዎች መረጃውን አሳልፎ እየሰጠ ይገኛል። በድንገትም የዩኤስአር አውቶማቲክ መኪናዎች NS5 የተባሉት የሮቦት ታይፖች ይዞ መንገዱን ይዘጋል። ሮቦቶችም እየዘለሉ መኪናው ላይ ይወጡና ስፑነርን መንገድ በማሳት መኪናው አደጋ እንዲደርስበት ያደርጋሉ። ስፑነርም ለመከላከል ቢሞክርም ሮቦቶቹ ግን ከባድ ጥቃትን ይሰነዝራሉ። ታዲያ ግን በዚህ መሃል ሮቦቱ የፖሊስ ሳይረን ከርቀት ይሰማና ራሱን ወደ እሳት በመጨመር ራሱን በማውደም መረጃን ያጠፋል። ስፑነርም የተፈጠረውን ለአለቃው ለማስረዳት ቢሞክርም የሚያምኑ ባለማግኘቱ ከስራው ይባረራል። በማግስቱም ካልቪን ወደ ስፑነር ቤት ሄዳ የተፈጠረውን ትነግሯለች። ቀደም ሲል በተያዘው ሰኒ በተባለው ሮቦት ላይ ባደረገችው ምርምርም የዚህ ሮቦት ታይፖች ለሶስቱ የሮቦቲክስ ህጎች ላይ ያገዙ እንደሚችሉ ትደርስበታለች። ታዲያ በዚህ መሃል የስፑነር በግራ እጁና ሳምባው አካባቢ ስፌት የተመለከተችው ካልቪን እጁና ሳምባው ተፈጥሮአዊ ሳይሆን አርቲፊሻል እንደሆነ ትገነዘባለች። ታዲያ ስፑነር ለዚህ ሁሉ ያዳረገው የመኪና አደጋ እንደሆነና እያሽከረከረ በነበረበት ወቅት አንድ ከባድ የጭነት መኪና እሱንና ሌላ ተጨማሪ መኪናን ጨምሮ ወደ ወንዙ ውስጥ ይጥላቸዋል። ታዲያ ሳራ የምትባል ታዳጊ ልጅ ከሌላኛው መኪና ውስጥ ሰምጣ ነበርና የነፍሷን ለእርዳታ ትጣራለች። በዚህም ጊዜ ጉዳዩን ያስተዋለው ሮቦት በአፋጣኝ ወደ ወንዙ በመግባት የስፑነርን መስታወት ሰብሮ ሊያድነው ሲሞክር ስፑነር ግን ታዳጊዋን እንዲያድናት ለሮቦቱ ይማጸነዋል። ነገር ግን ሮቦቱ ከልጅቷ ይልቅ የመትረፍ ዕድል ያለው እሱ እንደሆነ ነግሮት በልጅቷ ህይወት ላይ ወስኖ ስፑነርን ይታደገዋል። ስፑነርም ይህ ክስተት ክፉኛ እንደጎዳውና በዚህም ምክንያት ለሮቦቶች ጥላቻ እንዳደረበት ለካልቪን ይነግራታል። አሁን ስፑነርና ካልቪን ወደ ጋራጅ ሄደው በፈጣኑ ሞተር ወደ ዩኤስአር ዋና ቢሮ እየገሰገሱ ነው። በዚያም ሲደርሱ ሰኒ የተባለው ሮቦት ህልሞቹን በስዕል መልክ ያሳያቸዋል። ጉዳዩ ያልተመቸው የኩባንያው ባለቤት ሮበርትሰንም ዲቴክቲቭ ስፑነር ከካምፓኒው እንዲወጣ ካደረገ በኋላ ለካልቪን ሰኒ የተባለውን ሮቦት በመመረስ ከጥቅም ውጭ እንድታደርገው ያዛታል። ስፑነርም ጉዳዩን አልተወም። ይልቁንስ በሚቺጋን ባህር ዳርቻ ወደሚገኘው ያገለገሉ ሮቦቶች መጋዘን ይሄዳል። በዛም አዲስ የተቀዳ የምስል መልእክትን በሆሎግራም ያገኛል። በመልእክቱ ላይም ሶስቱ የሮቦቲክስ ህጎች መጨረሻ ላይ ወደ አንድ አመንኪዋዊ ውጤት እንደሚወስድ ይናገራል። ይህም ከፍተኛ የሮቦቶች አብዮት ሊሆን እንደሚችል በመልእክቱ ላይ ተያይዟል። ቀጣዩ የስፑነር ጥያቄም ይህ የሮቦቶች አብዮት መቼ ይነሳል የሚለው ነው። ታዲያ በዚህ መሃል በቅጽበት NS5 ሮቦቶች በቦታው ደርሰው ጥቃት ይከፍቱና ከቀድሞቹ የሮቦት አይነቶች ጋር ይፋለማሉ። እናም ስፑነር እንደምንም ከቦታው አምልጦ ይወጣል። ይሁን እንጂ NS5 ሮቦቶች ጎዳናዎችን በመቆጣጠር ከሰዎች ጋር ግብግብ በመፍጠር ጥቃት ማድረስም ይጀምራሉ። በተመሳሳይ ሰዓትም የስፑነር አለቃ ዲቴክቲቭ በርጊን ቢሮ ሳይታሰብ በድንገት በNS5 ሮቦቶች የቺካጎ ፖሊስ ዲፓርትመንት ዋና መስሪያ ቤትን ጥሶ በመግባት ጥቃትን ይከፍታሉ። ይህም በእንዲህ እንዳለ በካልቪን መኖሪያ ቤት ውስጥ የሚገኘው NS5 ሮቦት ካልቪንን ከቤት እንዳትወጣ ይከለክላታል። እናም ሊያግታት ሲሞክር ስፑነር በቦታው ይደርስና ሮቦቱን በመግደል ያስጥላታል። በመቀጠልም የፈጠነ ስፑነርና ካልቪን ተያይዘው ወደ ዩኤስአር ዋና ቢሮ ያመራሉ። ስፑነርም ነገሩን ሲረዳ የቀድሞቹ ሮቦቶች ከጥቅም ውጭ ሊደረጉ የቻሉት
ለሰው ልጆች ከለላ ሊሆኑ እንደሚችሉ ስለታሰበ እንደሆነ ለካልቪን ይነግራታል። ሮበርትሰንም የቀድሞዎቹን ሮቦቶች ገሸሽ በማድረግ አዳዲሶቹን ሮቦቶች በመላው ሀገሪቱ የበተነው ሁሉንም ነገር በቁጥጥሩ ስር ለማዋል እንደሆነ ያስረዳታል። እነ ስፑነርም ወደ ውስጥ ከገቡ በኋላ እንዲገደል ትዕዛዝ የወጣበትን ሮቦት ሰኒን ያገኙታል። ካልቪንም ሰኒን ለማስወገድ ቀደም ብሎ ከሮበርትሰን ትዕዛዝ ቢሰጣትም እሷ ግን በምትኩ ስራ ላይ ያልሆነ ሌላ NS5 ሮቦት በናናይትስ ቴክኖሎጂ ተጠቅማ እንዳስወገደችው ታብራራለች። ወደ ዋናው የሮበርትሰን ቢሮም ሲደርሱ ሁሉም የድርጅቱ ሰራተኞች በሮቦቶች ተገድለው ያገኛሉ። በድንገትም በቦታው ቪኪ የተባለችው የኤአይ መተግበሪያ ብቅ ትልና ለእነዚህ ሁሉ ወንጀሎች ጥፋተኛ መሆኗን ትናገራለች። ስለ ስራዎቿም ስታብራራ በተገጠመላት ሰው ሰራሽ የማሰብ ችሎታዋ እና ሶስቱ የሮቦቲክስ ህጎችን በመረዳት ሮቦቶች አስተሳሰባቸው ከፍ እያለ ሲሄድ የሮቦቶችን ነፃነት በመገደብ ለሰዎች ደህንነት አደጋ እንዳይሆኑ እንደምትሰራም ትነግራቸዋለች። ሰኒም ቪኪን እንደተረዳት እየነገራት ካልቪን ግን ቪኪ ወንጀለኛ እንደምትሆንና እንደሚጠየቁ በኃይል እየተናገረች ነው። በዚህም ሰዓት በድንገት ሰኒ ካልቪንን ያግታትና መሳሪያ ይደቅንባታል። ስፑነርም በድንገት የሰኒ መቀየር አስደንግጦት መሳሪያውን ይደቅንበታል። ታዲያ ሰኒ በአይኑ ለስፑነር ምልክት ይሰጠውና ስፑነርም ከጎን ያለውን NS5 ሮቦት ላይ ተኩሳል። ሰኒም የፈጠነ ተኩሱን ወደ ሮቦቱ ያደርግና ሮቦቱን ይገሉታል። አሁን ስፑነርና ካልቪን ቪኪን ማጥፋት እንዳለባቸው ያስባሉ። ለሰኒ ናናይቱን በመቆጣጠር የቪኪን ፕሮሰስ እንዲያጠፋት ልኳለች። እነ ካልቪንም የቪኪን ዋና ፕሮሰሰር ሲያገኙ በተመሳሳይ ሰዓት ሰኒም ወደ ዋና ፕሮሰሰር ክፍል ይገባል። ቢሆንም ግን በክፍሉ የነበረ ናናይቱን የሚጠብቅ ሌላ NS5 ሮቦት ነበርና ከሰኒ ጋር ይፋለማሉ። ሰኒም ሮቦቱን ወደ ናናይቱ የወረወረውና የሮቦቱን ግማሽ ከጥቅም ውጭ ያደርገዋል። የቪኪ ፕሮሰስም በሰከንዶች ውስጥ እንዲጠፋ ይደረግና አመፀኞቹ ሮቦቶችም ወደ ቀድሞ ማንነታቸው ይመለሳሉ። የሀገሪቱ መንግስትም NS5 ሮቦቶች ከአገልግሎት እንዲወጡና ወደ ማምረቻቸው ሚሽጋን እንዲመለሱ ያደርጋል። ስፑነርም በስተመጨረሻ ባደረበት ጭፍን ጥላቻ ምክንያት ሰኒን ሊገለው እንደነበርና ነገር ግን ነገሩ ተገላቢጦሽ እንደሆነበት ለሰኒ አስረድቶት ከሰኒም ጋር ይሰነባበታሉ። በመጨረሻም ሰኒ የሱ መሰል ከሆኑት NS5 ሮቦቶች ጋር ሲቀላቀልና ሮቦቶችን ወደ እርሱ ሲመጡ ያሳየናል። ምድርም መልሳ ወደ ቀድሞ ሰላሟ ስትመለስ አሳይቶን ይህ የወደፊቱን ተንባይ ፊልም በዚህ ያበቃል። የዛሬውም የፊልም ቅኝታችን እንዴት አገኛችሁት? ሐሳብ አስተያየቱን በኮመንት ያጋሩን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ይመቻችሁ።